ሰላም ለሁላችሁም እንኳን ወደ ቻናሌ በደህና መጣችሁ። ዛሬ በዚህ ቪዲዮ ስለ ፎሬክስ ትሬዲንግ ከመሰረቱ ጀምሮ እንማራለን። ብዙ ሰዎች ፎሬክስ ሲሉ ፈጣን ገንዘብ ወይም በአጭር ጊዜ ሀብታም መሆን ያስባሉ። ነገር ግን እውነታው ፎሬክስ ትሬዲንግ እንደ ሌላው ሙያ ነው። ለመሳካት እውቀት ያስፈልጋል፣ ልምምድ፣ ትዕግስት እና ዲሲፕሊን እጅግ ያስፈልጋል። በዚህ ቪዲዮ ውስጥ ፎሬክስ ትሬዲንግ ምን እንደሆነ፣ ገበያው እንዴት እንደሚሰራ፣ እንዴት ትሬደሮች ትርፍና ኪሳራ እንደሚያገኙ፣ ጀማሪዎች ሊያውቁት የሚገባው የተሳካ ትሬደር ለመሆን የሚረዱ መሰረቶች እንመለከታለን። ወደ መጀመሪያው እንሂድ። የመጀመሪያው ፎሬክስ ትሬዲንግ ምንድን ነው የሚለውን እነግራችኋለሁ። ፎሬክስ የሚለው ቃል ፎሬን ኤክስቼንጅ ማለት ነው። ይህ ማለት የአንድ ሀገር ገንዘብ ከሌላ ሀገር ገንዘብ ጋር የሚለዋወጥበት የዓለም አቀፍ የዓለም ትልቁ የፋይናንስ ገበያ ነው። ለምሳሌ ዩሮ ከዩኤስዲ ማለት የአውሮፓ ዩሮ ከአሜሪካ ዶላር ጋር ያለው የዋጋ ግንኙነት ነው። በዚህ ገበያ ሰዎች የዋጋ እንቅስቃሴ በመገመት ባይ ወይም ሴል ያደርጋሉ ማለት ነው። ሁለተኛው ፎሬክስ እንዴት ይሰራል የሚለው ነው። ፎሬክስ ላይ ሁለት አማራጮች አሉ። የመጀመሪያው ባይ እና ሁለተኛው ደግሞ ሴል ነው። ባይ ወይም ሎንግ ዋጋ እንደሚጨምር ስናስብ የምንገባበት ፖዚሽን ነው። ሴል ደግሞ ሴል ወይም ሾርት ደግሞ ዋጋው እንደሚቀንስ ስናስብ የምንገባበት ፖዚሽን ነው። ለምሳሌ የጎልድ ዋጋ ይጨምራል ብለን ካሰብን ባይ እናደርጋለን ማለት ነው። ዋጋው ከፍ ብሎ ከሄደ ትርፍ እናገኛለን ማለት ነው። ሶስተኛው ዋይልድ ለርን ፎሬክስ ነው። ፎሬክስ ትሬዲንግ ብዙ እድሎች አሉት። ዓለም አቀፍ ገበያ ነው። በብዙ ጊዜያት ማጥናት ይቻላል። በኮምፒውተር ወይም በስልክ መማር ይቻላል። ነገር ግን ይህ ማለት ቀላል ገንዘብ ማግኛ ማለት አይደለም። አራተኛው ለምን ብዙ ጀማሪዎች ይሸነፋሉ የሚለው ነው። ብዙ ሰዎች ምክንያቱ እውቀት ሳይሆን የአሰራር ስህተት ነው። ዋና ስህተቶች ፈጣን ትርፍ መፈለግ፣ ያለ እቅድ መግባት፣ ብዙ ሪስክ መውሰድ፣ ከኪሳራ በኋላ በቁጣ መመለስ፣ ስሜትን መከተል ናቸው። እነዚህ እጅግ ወደ ሽንፈት ይዳርጋሉ ማለት ነው። አምስተኛው ሪስክ ማኔጅመንት ነው። የተሳካ ትሬደር በመጀመሪያ ገንዘቡን ይጠብቃል። አስፈላጊ ነገሮች ስቶፕ ሎስ መጠቀም፣ በአንድ ትሬድ ብዙ ገንዘብ አለመጋለጥ፣ የገንዘብ አስተዳደር መኖር። አንድ ጥሩ ትሬደር ሁልጊዜ ለመቆየት ያስባል፣ አንድ ቀን ለመሸነፍ አይደለም ማለት ነው። ስድስተኛው ትሬዲንግ ሳይኮሎጂ ነው። በፎሬክስ ውስጥ ትልቁ ጠላት አንዳንዴ ገበያው ሳይሆን ራሳችንን፣ ፍርሃት፣ ስግብግብነት እና ትዕግስት ማጣት ውሳኔዎቻችን ሊያበላሹ ይችላል ማለት ነው። የተሳካ ትሬደር እቅዱን ይከተላል፣ ስሜቱን ይቆጣጠራል፣ ከስህተቱ ይማራል። እነዚህ በጣም ወሳኝ ናቸው ስኬታማ ትሬደር ለመሆን ማለት ነው። ፎሬክስ ትሬዲንግ እውቀትና ልምምድ የሚፈልግ ሙያ ነው። በአንድ ቀን ሀብታም አያደርግም። ነገር ግን በትክክለኛው መንገድ ከተማርን እና ዲሲፕሊን ካለን ራሳችንን ማሻሻል እንችላለን። ይህ ቪዲዮ ከጠቀማችሁ ላይክ ያድርጉ፣ ሰብስክራይብ ያድርጉ እና በሚቀጥለው ቪዲዮ እንገናኛለን። አመሰግናለሁ።